ሰዎች ከዚህ በፊት የተሰሩት አርሰናል ከማንቸስተር ግምት እንደሚታወቀው ከሆነ አርሰናል ከማንቸስተር ግምት ኮመንት ላይ ስላላስቀመጣችሁልን አሁን ደግሞ ወደ ተጫዋቾች ሬቲንግ እንሄዳለን። ማንቸስተር ዩናይትድ ሬቲንግ እንጀምራለን። እንደመጀመሪያው ጎልኪፐር ላማንስ ለሱ 8 ከ10 ሰጥተነዋል። ደግሞ ወደ እንትን ስንሄድ ደግሞ ወደ ዲፌንስ ደግሞ በዚህ በኩል ወደ ፉልባክ መስመር ደግሞ ዳሎት አለ። ለዳሎት ብዙም እየተሳተፈ ስላልሆነ 9 ከ10 ሰጥተነዋል። በዛ ጋር ደግሞ እንትን ሉክሾ አለ። ሉክሾ ደግሞ ሳካ መያዝ ምንም ስላልቻለ 6 ከ10 ሰጥተነዋል። ለዚህ ጋር ደግሞ ማጉዌር እየተከላከለ እያጠቃ ስለሆነ 5 ከ10 ሰጥተነዋል። ደግሞ ወደ መሀል ላይ ስንገባ ደግሞ ማርቲኔዝ አለ። ማርቲኔዝ ደግሞ ተነጫናጭ ምናምን ስለሆነ ከሁሉም ጋር ከነ ኢየሱስ ጋር ምናምን እየተጣላ ስለሆነ ለሱ 6 ከ10 ሰጥተነዋል። ወደ ሚድፊልደር ስንሄድ ደግሞ መሀል ላይ ወደ መሀል ሚድፊልዱ ላይ ማይኖ አለ። ማይኖ ደግሞ አሪፍ ብቃት ስላሳየ ደግሞ ደህና ታዳጊ ስለሆነ 10 ከ10 ሰጥተነዋል። ለፈርናንዴዝ ደግሞ ብዙ ብቃቱን ስላላሳየ እንደ ድሮ እንደምንጮተው ከሲቲ እንደስፖርት ነው ምናምን ስላሳየ 9 ከ10 ሰጥተነዋል። ከዚህ ጋር ካስሜሮ አለ። ካስሜሮ ይከላከላል እያጠቃ መሀል ላይ ቦታውን ምናምን እያዘየ ስለተጫወተ 10 ከ10 ሰጥተነዋል። ወደ እንትን ደግሞ ክንፍ ደግሞ ስንሄድ ክንፍ ላይ አማድ ብዙም እንደ ሲቲ እንደስፖርተው አልተጫወተም። በጣም ጥሩ ብቃቱን ስላላሳየ 8 ከ10 ሰጥተነዋል። በዛ ጋር ደግሞ ዲዮርጎ አለ። ዲዮርጎ በቃ አሪፍ ብቃቱን ስላሳየ 10 ከ10 ሰጥተነዋል። አጥቂ ላይ ብሪያም ምቢሞ አለ። ለምቢሞ ደግሞ ምንም ጎል ስላገባ 10 ከ10 ሰጥተነዋል። ተቀያሪ ሲሰጥ ማቲያስ ኩኛ አለ። ማቲያስ ኩኛ ደግሞ በደንብ እየተጫወተም ተቀይሮ ስለገባም በአለቀ ሰዓት ላይ ተቀይሮ ስለገባ ምናምን እሱ ጎል ላይ አሪፍ ብቃቱን አሳይቶ ጎል ላይ ስላገባ 10 ከ10 ሰጥተነዋል። ለራያ ስንት ትሰጠዋለህ? ለራያ ብዙም እየወጣ ስለሆነ 5 ከ10 ሰጥቼዋለሁ። እሺ በግራ ፉልባክ ስንሄድ ለቲምበር ስንት ትሰጠዋለህ? ቲምበር ደግሞ አሪፍም እየተከላከለ አቅሙን አግሬሲቭ ሆኖ እየተጫወተ ስለሆነ 8 ከ10 ሰጥቼዋለሁ። እሺ መሀል ላይ ለዊሊያም ሳሊባ ስንት ትሰጠዋለህ? ዊሊያም ሳሊባም አሪፍ ነው። 6 ከ10 ሰጥቼዋለሁ። አሪፍ ነው። ለገብርኤል ማጋኔስ? ገብርኤል ማጋኔስ ደግሞ እንደ ድሮ ተጫዋችነቱ እንደ አቅሙን እያሳየ ስላልተጫወተ 6 ከ10 ሰጥቼዋለሁ። የግራ ፉልባክ ላይ ስንሄድ ደግሞ ኢንካፔን እናገኛለን። ለሱ ስንት ትሰጠዋለህ? ኢንካፔ ደግሞ አማድን ቀጥ አድርጎ ስለያዘው በጣም ጥሩ ብቃቱን አሳይቷል። 8 ከ10 ሰጥቼዋለሁ። አማካይ ላይ ስንሄድ ደግሞ ራይስን እናገኛለን። ለራይስ ስንት ትሰጠዋለህ? ራይስ ደግሞ አሪፍም አግሬሲቭም ሆኖ ስለሚጫወት አቅምም አለው፣ ኳስም እያስጣለ ነው። በጣም አሪፍ ስለሆነ 9 ከ10 ሰጥቼዋለሁ። ለኦዲጋርድስ? ኦዲጋርድ ምንም ብቃቱን እያሳየ አይደለም። ካፒቴንነቱ ለሱ ባይሆን ደስ ይለኛል ወደፊትም፣ ግን 7 ከ10 ሰጥቼዋለሁ። እሺ ለማርቲን ዙቢሜንዲ ስንት ትሰጠዋለህ? ዙቢሜንዲ ምንም ሁሉንም ጥፋት ማይሰጥ ሰቦቼ ሰብስክራይብ ላይክ አድርጉኝ። ይመቻችሁ። በአዲስ ቪዲዮ እንገናኛለን።